ሰላም ፋሚሊ፣ ዛሬ በአዲስ ቪዲዮ ተከስተናል። ዛሬ ደግሞ በጣም ጣፋጭ የሆነ በቤት ውስጥ የሚሰራ ለብኔ አሰራር ይሆናል ለማሳያችሁ። ቪዲዮውን ላይክ በማድረግ ጀምሩ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አሪፍ የሆነ ለብኔ ነው ማሳያችሁ ዛሬ። ጤናማ የሆነ ልጆቻችሁ ቢመገቡት እናንተ ብትመገቡ ንጹህ በቤታችሁ አዘጋጅታችሁ በቀላሉ መጠቀም የምትችሉትን ነው ማሳያችሁ። ወደ አሰራሩ እሺ። የሚያስፈልገን ከስር ጎድጓዳ ሰሃን ወንፊት አድርገን እንደዚህ ስስ ነጠላም ሊሆን ይችላል ሳሳ ያለ ነገር እናዘጋጃለን። በመቀጠል እንግዲህ የምጠቀመው ፉል ክሬም ዮገርት ይሆናል ማለት ነው። እርጎ በአረብኛው ሮብ ነው የሚባለው። እሱን ነው የምናዘጋጀው ማለት ነው። ጨው እንጨምርበታለን ጣዕሙ ቆንጆ እንዲሆንልን። ብዙ አናበዛም። ላይ ከኔ የተጠቀምኩት ግማሽ ማንኪያ የሚሆን ነው ማለት ነው። ለዚህ 1 ኪሎ እርጎ ነው ያለኝ። እሱ ላይ ግማሽ ማንኪያ የሚሆን ጨው ጨምሬ በደንብ አዋህደዋለሁ። ፉል ፋት ወይም ደግሞ ፉል ክሬም መጠቀም ትችላላችሁ እርጎውን። እንደዚህ በደንብ ካዋሃድኩ በኋላ ያዘጋጀሁት ነጠላ ላይ እጨምረዋለሁ ማለት ነው። በዚህ መልኩ እንግዲህ ሽፍን አድርጌ ለ12 ሰዓት ያህል ፍሪጅ ውስጥ ይቀመጣል ማለት ነው። አሁን እኔ ያዘጋጀሁት ማታ ላይ ነው፣ ነገ ጠዋት ላይ ነው የማወጣው ማለት ነው ለቁርስ። በዚህ መልኩ ለ12 ሰዓት ያህል ፍሪጅ ውስጥ አቆይተን እንመለሳለን። ጠብቁኝ። ተመልሰን መተናል ማለት ነው። እንግዲህ ለብኔያችን ምን እንደደረሰ እስቲ የምናየው ይሆናል። እንደምታዩት አሪፍ ሆኖልኛል። እዩት እንዴት ምርጥ እንደሆነ ማለት ነው። ብዙም ደረቅ አይደለም፣ መካከለኛ ነው የሆነው። ውሃው ጥንፍፍ ብሎ ወጥቷል። ይሄ ለብኔ ዕቃ ነበረኝ፣ እዛ ውስጥ ገለበጥኩት። ይሄ ማለት እንግዲህ 1 ኪሎ ያዘጋጀሁት በዚህ ሙሉ ነው የወጣው። በጣም ቆንጆ ነው የምር። በጣም ጣፋጭ ነው፣ ጤናማ የሆነ ከውጭ ከምትገዙ ይልቅ እንደዚህ በቤታችሁ በቀላሉ ኮስትም አይጠይቅም ብዙ። እንደውም ይሄኛው ወጪ ይቀንሳል ማለት ነው። እና በዚህ መልኩ አዘጋጅታችሁ በቤታችሁ ብትመገቡ ይመከራል። ከዛኛው ቢበልጥ እንጂ አያንስም ጣዕሙ። የምሬ ነው የምላችሁ፣ በጣም አሪፍ ነው። በዚህ መልኩ ዘይቶን፣ ዛተር የምትወዱ ዛተር መጠቀም ትችላላችሁ። እኔ ስለምወድ ዛተር አድርጌበታለሁ ማለት ነው። እንደዚህ አሳምራችሁ እንግዲህ በቁርስ ሰዓት ሊሆን ይችላል ማታ ላይ መመገብ ትችላላችሁ ማለት ነው። በጣም አሪፍ ነው። እንደወደዳችሁ ተስፋ አድርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳይረሳ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰብት። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።